This is Faith Through Generations, 10 minutes a day with God. ሰይጣን በኢዮብ ሕይወት ያጠቃቸው አራት ነገሮች ዛሬም አንተን ለማጥቃት የተጠቀመባቸው እንደሆነ ታውቃለህ? ልጆች፣ ፋይናንስ፣ ጤናና ትዳር። ሰይጣን እንዴት እንደሚያጠቃ ብዙ ሰው ያውቃል። አብዛኛው አማኝ ግን እግዚአብሔር ለጥቃቱ የሚሰጠውን የመውጫ መንገድ አይረዳም። ዛሬ የጠላት ስልት በይስሐቅ ሕይወት እንዴት እንደከሸፈ እንመለከታለን። በዘፍጥረት ምዕራፍ 26 ላይ የምናገኘው ይስሐቅ በራብ ዘመን ዘራ፣ እግዚአብሔር 100 እጥፍ ባረከው። ጠላቶቹ ግን ቀኑበት፣ ጉድጓዶቹን ደፈሩት። ይስሐቅ ግን አልተጣላም። ጉድጓድ ሲወስድበት እልፍ ብሎ ሌላ ቆፈረ። ያንዳንዱ የተደፈነ ጉድጓድ ወደ ረሆቦት ይበልጥ ያቀርበው ነበር። ከዚህ የምንማረው 3 ታላላቅ እውነቶች። በረከት ከሰው አይደለም፣ በረከት ከእግዚአብሔር እጅ ነው። ሰው ሊዘጋው አይችልም። ጊዜያዊ ጉድጓድ ላይ አትጣላ። ጉልበትህን ለውጊያ አታባክን። እልፍ በልና መቆፈርህን ቀጥል። ጽናት ወደ ረሆቦት ይመራል። ረሆቦት ማለት ሰፊ ስፍራ ነው። መቆፈርህን ካላቆምክ እግዚአብሔር ወደ ሰፊ ቦታ ያወጣሃል። ዛሬ በሮች ቢዘጉብህ አትደንግጥ። የተዘጋ በር ወደ ሰፊ ስፍራ ማሸጋገሪያ ነው። ጠላት በሮች ሊዘጋ ይችላል። እግዚአብሔር የከፈተውን ግን ማንም ሊዘጋው አይችልም። መቆፈርህን አታቁም። ሙሉውን መልእክት በቻናላችን ይመልከቱ። ሳብስክራይብ በማድረግ ቤተሰብ ይሁኑ። This is Faith Through Generations. 10 minutes a day with God.